ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የግሬድ 10 ሲቲዝንሺፕ ኤዱኬሽን የዩኒት ሰመሪ አብረን እንመለከታለን። በዚህ ምዕራፍ በአጠቃላይ ስለ ዲጂታል ቴክኖሎጂዎች በሰፊው ተምራችኋል። ከዛ ጋር የተያዙ ነጥቦችን ሰመራይዝ እናደርጋለን። ጥያቄ አስተያየት ካላችሁ ኮሜንት ላይ፣ ግልጽ ያልሆነላችሁ ነገር ወይ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በተጨማሪም ዩኒት ሰመሪን ብቻም ሳይሆን በዚህ ፓርት የሪቪው ኤክሰርሳይሶችንም ከታች ቀጥሎ እንሰራለን ማለት ነው። ቪዲዮን ላይክ አድርጉ፣ ጓደኞቻችሁም ሼር አድርጉ። ቴሌግራማችን ላይ ኮሜንት ላይ ባለው የቴሌግራም ሊንክ ገብታችሁ ቴሌግራማችን ጆይን አድርጉ። እዛ ላይ የተለያዩ ለእናንተ የሚያግዙ ማቴሪያሎችን ሼር ስለምናደርግ እሱንም መከታተል ጆይን ማድረግ እንዳትረሱ። ዩኒት ሰመሪ ነው ዴይስ digital technologies are reaching many people of the world and transforming societies by enhancing connectivity, increasing innovations, supporting and accelerating development, creating more jobs and versatile working conditions, creating learning opportunity facilitating financial inclusion, giving access to trade and public services, and achieving social welfare. እና ብዙ ነገር አሁን ላይ ይሄ ዩኒት ሰመሪ በተለይ ከዲጂታል ቴክኖሎጂ በአሁን ጊዜ በዓለማችን ላይ ያለውን ከፍተኛ ተጽዕኖ በዋና ነጥቦች ይዘረዝራል። ማለትም ይህ የጥቂት ሰዎች ብቻ አይደለም በአሁን ጊዜ ዲጂታል ቴክኖሎጂዎችን የሚጠቀሙት። ዲጂታል ቴክኖሎጂ መላው ዓለምን ላይ ያሉ ማህበረሰቦች እየደረሰ ያለ ኦልሞስት ቤዚክ የሆነ መሰረታዊ ነገር እየሆነ ነው ያለው። አብዛኛው ሰው አሁን ጊዜ ስማርትፎኖችን የተለያዩ ዲጂታል ቴክኖሎጂ ውጤቶችን እየተጠቀመ ነው። በኋላ በዝርዝር እንመለከታቸዋለን። እነዚህን በተለይም አሁን እዚህ ጋር ከተዘረዘሩት የኢንሃንሲንግ ኮኔክቲቪቲ ግንኙነቶችን ሰዎች መካከል አይዲያዎችን ሼር ከማድረግ አንጻር በተለያዩ ዓለም ክፍሎች የሚገኙ ሰዎች በቀላሉ እንዲገናኙ፣ እንዲነጋገሩ፣ ሀሳባቸውን እንዲለዋወጡ ከማድረግ አንጻር ትልቅ አስተዋጽኦ አለው። ኢንክሪዚንግ ኢኖቬሽን ፈጠራን ከማበረታታት ከማሳደግ አንጻር ሰዎች አዳዲስ የሆኑ ሀሳቦችን ስማርት የሆኑ ችግሮችን ለመፍታት አዳዲስ ዘመናዊና በጣም ስማርት የሆኑ ፕሮብለም ሶልቪንግ ሜቶዶች ወይም መፍትሄዎችን እየፈጠሩ ይገኛሉ። ዲጂታል ቴክኖሎጂ ለዛ በሰፊው ይረዳል ማለት ነው። በተጨማሪም እድገትን ከማፋጠን አንጻር ሰፖርቲንግ ዲቨሎፕመንት ሀገራት ኢኮኖሚያቸውን በፍጥነት እንዲያሳድጉ እና ዜጎች የኑሮ ሁኔታቸውን የኑሮ ደረጃቸውን እንዲያሻሽሉ ትልቅ አስተዋጽኦ ያደርጋል። በአጠቃላይ ዲጂታል ቴክኖሎጂ በሁሉም ቦታ ስፕሪድ ሆኖ ተሰራጭቶ ተዳርሷል ማለት እንችላለን። ሌላ በዚህ ጋር የተዘረዘረው creating opportunity more jobs, versatile work conditions, creating learning opportunities አሁን የዘረዘርነው ናቸው። ብዙ የስራ እድሎችን ፈጥሯል። የዲጂታል ቴክኖሎጂ አዳዲስ የመስሪያና ለርኒንግ ኦፖርቹኒቲዎችን ፈጥሯል። የስራ እድሎችን ከመፍጠር አንፃር ለምሳሌ አዳዲስ አሁን ጊዜ ላይ በጣም እየተለመዱ ያሉ በተለይም ዲጂታል ቴክኖሎጂ በጣም እያደገ ከመምጣቱ ጋር የኮምፒውተር ፕሮግራሚንግ፣ ዲጂታል ማርኬቲንግ፣ ኦንላይን ሴልሶች ምናምን በሰፊው ትሰማላችሁ። እነዚህ የዲጂታል ቴክኖሎጂ እድገት ጋር የፈጠራቸው ጆብስ ኦር የስራ እድሎች ናቸው። ሌላው ቨርሳታይል የሆኑ ስራዎች ለምሳሌ ሰዎች ቢሮ ብቻ አይደለም በአሁኑ ሰዓት በተለያዩ ቦታዎች ሆነው ኢቨን በቤታቸው ሆነው ስራዎቻቸውን መስራት ይችላሉ። ትልልቅ ስራዎቻቸውን ኢቨን ሚቲንጎች ራሱ በስራ መሃል ቢገጥማቸው የተለያዩ የዲጂታል ቴክኖሎጂ ፕላትፎርሞችን ተጠቅመው እዛው ሚቲንግ ቤታቸው ወይም በአካል የግድ ሳይገናኙ በኦንላይን ኢንተርኔትን በመጠቀም ሚቲንጎችን ማከናወን ይችላሉ። ብዙ የስራ እድሎችን ከመፍጠር አንጻር የመማሪያ እድሎችን ለምሳሌ አሁን እኔና እናንተ እያደረግን እንዳለ ነው። ማንኛውም ሰው በኢንተርኔት ገብቶ የፈለገውን ትምህርት በአሁኑ ሰዓት መማር ይችላል። ድሮ የግድ በአካል ትምህርት ቤት ይጠበቅብን ነበር ትምህርት ለማግኘት፣ ወይም የግድ አስጠኚ ምናምን ሊኖረን ያስፈልጋል። ግን በአሁን ጊዜ እኛ ህፃን ልጅ ሆነን እንኳን እንደዛ ነው። አሁን ሰዓት ላይ
ከኬጂ ጀምሮ እስከ ሃየር ኤዱኬሽን ድረስ ያሉ ትምህርቶችን በእኛ ካሪኩለምም የተዘጋጁ ኢንተርኔት ላይ ገብታችሁ ማግኘት አክሰስ ማድረግ ትችላላችሁ። ይሄ የፈጠረው ዲጂታል ቴክኖሎጂ እድገት ነው። ድሮ እንደዛ አይነት ነገር አልነበረም። ይሄም ትልቅ ነገር ከፋይናንሻል ኢንክሉዥን አንጻር ብዙ የፋይናንስ ተጠቃሚነትን ፋይናንስ አካታችነትን በኢትዮጵያ አሁን ላይ በሰፊው እየሰማቸው ያለው የቴሌብር ሰዎች በቴሌብር እየተጠቀሙ ልክ እንደ ባንክ ላይ የሚያገኙትን አገልግሎት የግድ እዛ መሄድ ሳይጠበቅባቸው ገንዘባቸውን ሴፍ ያደርጋሉ። ለሚያስፈልጋቸው ነገር ገንዘብ ይከፍላሉ። እንደዛ ትራንስፌር እየተደረገ እየተቀበልን አገልግሎት እንጠቀማለን በሞባይል ስልካችን ማለት ነው። ይሄም የዲጂታል ቴክኖሎጂ ትሩፋት ነው። የተለያዩ ሰርቪሶችን ፐብሊክ ሰርቪሶች አቺቪንግ ሶሻል ዌልፌር እነዚህ ለምሳሌ የመንግስት አገልግሎቶችን ማግኘት ብንፈልግ ወይም ኢቭን ለራሳችን የሆነ እቃ መግዛት ብንፈልግ የግድ እዛው ስፍራው ሳንሄድ ኦንላይን ነገሮችን ኦርደር እያደረግን በፈለግነው ምርጫና በፈለግነው ዋጋ ማግኘት የምንችላቸው ኦፖርቹኒቲዎች እየተፈጠሩ ነው በዲጂታል ወርልድ ላይ። ይህም ሁሉ እድሎችን ፈጥሮልናል የዲጂታል ቴክኖሎጂ። they affect how people feel and behave a lot to create better relations with others, enabling to achieve goals. They also shape the way societies and people behave, grow, evolve and develop both within themselves and in their relations with others ይለናል። በተጨማሪም ቴክኖሎጂ ቱሎችን ብቻ አይደለም ይቀየራል። ከዛ ይልቅ የምንጠቀማቸውን ቱሎች ብቻም ሳይሆን የእኛንም ባህሪ በብዛት ቀይሮታል። ለምሳሌ የእኛን የዕለት ተዕለት ዴሊ የሆኑ አክቲቪቲዎችን ብንመለከት ከሰዎች ጋር ያለን ወይ ለሰዎች ያለን አመለካከት፣ ለራሳችን የምንሰጠው ቦታ፣ ከራሳችን ጋር የነበረን ጊዜ ለምሳሌ በተጨማሪ መረጃዎችን ለምሳሌ በፊት መረጃዎችን የምንፈልግበት አንድ ነገር ማናውቀው ነገር ወይም ከኛ ስፔሻሊ ከኛ እውቀት ወይም ስፔሻሊቲ ውጭ የሆኑ ነገሮችን ወይ ያቀርብ ብለን የምናስበው ሰው ጋር እንደውላለን ወይ መጽሐፎችን ልናገላብጥ እንችላለን። በአሁን ጊዜ ግን ዊዝን ሰከንድ ኤኒ መረጃ በየትኛውም ፊልድ ከሆነ ሰርች አድርገን ምናምን መረጃዎችን ሰርች የምናደርግበትን የምንፈልግበትን መንገድ ግሪቲንጋችንን ሳይቀር ሰላምታ የምንለዋወጥበትን መንገድ ቴክኖሎጂ ቀይሮታል። ያ ባህሪያችንን ከመቀየር አንፃር ትልቅ ሪሌሽናችን ከሪሌሽን ማለት ግንኙነቶቻችን ከማሻሻል ለምሳሌ ከጓደኞቻችን ከቤተሰቦቻችን ጋር ምንም እንኳን በአካል ፊዚካሊ ብንራራቅም ቴክኖሎጂ አማካኝነት እንቀራረባለን። ለምሳሌ ኢቨን አንድ ቤት ውስጥ ሆነን ሳሎንና ወይ መኝታ ቤት ወይም ሰርቪስ ምናምን ስንሆን የሆነ መልእክት ለማስተላለፍ ስንፈልግ ወይም በፊት በጥሪ ሊሆን ይችላል እንትን ጥራልኝ ምናምን አሁን ግን ወይ ስልክ እንደውላለን ወይም ቴክስት ልናደርግ እንችላለን። በዛ መልኩ በብዙ መልኩ እንትን ከሪሌሽንስ ግንኙነታችን በቤተሰብ ውስጥ ያለንን ግንኙነት ቀይሮታል። ሌላው ደግሞ ሶሳይቲን ኢንቮልቭ ከማድረግ በአጠቃላይ ማህበረሰብን አብረው የሚያድጉበትን የሚለወጡበትን መንገድ ቴክኖሎጂ በከፍተኛ ሁኔታ ያፋጠነ a good use of digital technology also improve human moral well-being, help be better at making ethical decisions ይለናል። በተጨማሪም እንደ አንድ ጥሩ ዜጋ የስነ ዜጋ ትምህርት ነው የምትማሩት ሲቲዝንሺፕ ኤዱኬሽን ስንል አንድ ጥሩ ዜጋ ለመሆን one of the most important thing በሲቲዝንሺፕ ኤዱኬሽን ጥሩ ስብዕና መገንባት ነው። እዚህም ጋር የተጠቀሰው ስነ ምግባርን ቴክኖሎጂ በአግባቡ የምንጠቀም ከሆነ ስነ ምግባርን ከስነ ምግባር ጋር ለምሳሌ
ሞራል ዌልቢንግ ቴክኖሎጂን ለበጎ ነገር መጠቀም ኢንተርናል ፒሳችንም የውስጥ ሰላማችንንም የተሻለ ጥሩ በትምህርት ቤትም በቤተሰብም በብዙ ቦታ ጥሩ ስነ ምግባር እንዲኖረን ያስተምረናል። ዲሲሽናችን ውሳኔዎቻችን የተሻሉ ጥሩ እንዲሆኑ ቴክኖሎጂን በመጠቀም እውነት የሆኑትን መረጃዎች ፌክ ከሆኑ እንድንለይ ይረዳናል። ለምሳሌ አንድ ወሬ ዝም ብለን ከሶሻል ሚዲያ ፋብሪኬትድ የሆነ ወሬ ከሆነ ያንን ሰምተን በታማኝ ከሆኑ ምንጮች እዛው ኢንተርኔት ላይ ሰርች በማድረግ እውነትነቱን ልናረጋግጥ እንችላለን። ያ የተሻለ እና ጥሩ ስነ ምግባር በተሞላው መልኩ ዲሲሽኖቻችንን ሜክ እንድናደርግ ኢቲካል ዲሲሽን ያለው ማለት ነው። ለዛ ይረዳናል። although digital technology have made positive changes in the world, some form of digital technology have negatively affected people's interactions, emotions, psychology, moral values, and the social fabrics. It can threaten privacy, erode ethical values, erode security, and fuel inequality, make users less loving others in the world at making ethical decisions. ቅድም ያልኩትን ለማጠቃለል በቴክኖሎጂን በአግባቡ ኢቲካሊ የምንጠቀም ከሆነ እንደ አንድ ዜጋ ጥሩ ዜጋ እንድንሆን ከሰዎች ጋር ያለን ግንኙነት እንድናጠናክር ቴክኖሎጂ በራሱ ትልቅ እድል ይሰጠናል ማለት ነው። ዋናው ነገር ምንድነው? እንዴት ቴክኖሎጂዎችን እንጠቀማለን የሚለው ነገር ነው። ያኔ although digital technology made positive changeዎችን እንደሚያመጡ some form of ኔጌቲቭ ኢምፓክትም አላቸው ቴክኖሎጂዎች። ሌላኛው ሳይዳቸው የሆነ የሚያስከትሉት አሉታዊ ጉዳትም ይኖራል። ያንን እንደ አንድ ዜጋ ደግሞ ጥሩ ዜጋ ምን እንደሆኑ በደንብ ማወቅ። ለምሳሌ ሶሻል ፋብሪኮች ቴክኖሎጂ ተጠቃሚ በምንሆንበት ጊዜ ሰብአዊነታችን፣ ማህበራዊ ትስስራችን ሊያበላሹ የሆኑ ያን ሊጎዱ የሚችሉ ነገሮች እንደ ሶሻል ፋብሪክ ማህበረሰብን፣ ቤተሰብን የሚያገናኙ የሚያቆዩ አንድ ቪዲዮ ላይ እንደው ሾርት ቪዲዮ ላይ የተመለከቱት የሆነ ልጅ ኢንተርኔት አንድ ሳምንት ቢጠፋ ምን ትሆናለህ ብላ ስትጠይቀው ምን ብሎ መለሰ? እንደ አዲስ ቤተሰቦቼን እንተዋወቅ ነበረ። at some extent በዛ መልኩ እንትን ባንልም በሆነ ኤክስቴንት ግን ድሮ የነበረንን መቀራረብ ምናምን ሁላችንም አብዛኛው ሰዓት ቅድም እንዳልኳችሁ በስልካችን ስለምናሳልፍ እነዛ መራራቅ ፊዚካሊ እንድንራራቅ አድርጎናል። ሰዎችን ኢሞሽናሊ እንድንራራቅ አድርጎናል ይሄ ሶሻል ፋብሪካችን። ሌላው ኢኒኳሊቲ ኢሞሽን እንደ ሳይኮሎጂ ላይ በጣም ቱማች ታይም ስክሪን ታይም በምናሳልፍ ጊዜ ብዙ የስክሪን ጊዜዎችን ስክሪን ላይ ታይሞችን ስናሳልፍ መጥፎ ነገሮችን በምናይ ጊዜ ለሜንታል ሄልታችንም ጥሩ አይሆንም፣ ይጎዳናል ማለት ነው። ኢኒኳሊቲ በተለይ ኢኮኖሚክ ኢኒኳሊቲ ሁሉም ሰው እኩል የኢንተርኔት አክሰስ ወይም ስማርት ስልክ ላይኖረው ይችላል። ያ ደግሞ በደሃና በሀብታም መካከል ያለውን ልዩነት ክፍተት ያሰፋል። ዲጂታል ዲቫይድ የሚባለው ያሰፋል። ያ ደግሞ በኋላ ላይ እየሰፋ ሲሄድ ለፒስ እና ስታቢሊቲ ላይ የራሱ ፊውል ኢኒኳሊቲን ከማቀጣጠል አንፃር አሉታዊ ነገር ይኖራል። ፍቅር ከመስጠት ጋር ሌስ ላቪንግ ፍቅር ለሰዎች ማዘን መራራትን ከመቀነስ አንፃር ብዙ ሰዓት በስክሪን በምናሳልፍ ጊዜ ፊዚካሊ ተገናኝተን የምናሳያቸውን ደግነት፣ ለሰው መራራት ምናምን እነዛን እየረሳን ልንመጣ እንችላለን ማለት ነው። እንደ ሪል አሁን the widespread use of digital technology are not
without controversy. Today, we're on an increasing trend of misuse and abuse of emerging technologies, including using internet to intimidate or threaten others, using cellular phones during class time for plagiarism and a cheating purpose, downloading and watching dishonest videos, playing games on laptops in the classroom, and so forth. Such unethical and misuse of technologies, particularly by the young citizens, have raised the question of how to use it appropriately ይለናል። በአጠቃላይ ስንመለከት በትምህርት ቤት ውስጥ ሊከሰቱ የሚችሉ ልንጠነቀቃቸው የሚገቡ መሳሳት የሌለብን፣ ለምሳሌ ከሳይበር በቡሊንግ ጋር ኢንተርኔትን በመጠቀም ሌሎችን ትሪት ማድረግ፣ ማስፈራራት፣ ማሸማቀቅ፣ መሳደብ የመሳሰሉ ነገሮች ይሄ መሆን የለበትም። ፕሌጃሪዝም ፕሌጃሪዝም ማለት የራሳ ያልሆነ መረጃ ወይም የትምህርት እንትን ሊሆን ይችላል፣ ፈተና ሊሆን ይችላል። በፈተና ወቅት ስልክ ምናምን በመጠቀም የሌላ ሰው የሰራውን ስራ እንደ ራሳችን አድርገን መገልበጥ፣ ያም እንደ ፕሌጃሪዝም ይታያል። ሰፊ ነው ፕሌጃሪዝም ኮንሰፕቱ ማለት ነው። ይሄኛውንም መውሰድ እንችላለን። ዲስትራክሽን፣ ትኩረትን ማጣት፣ ትኩረታችን መበተን፣ መምህራን በሚያስተምሩበት ወቅት ጌሞች የምንጫወት ከሆነ፣ የተለያዩ ቪዲዮዎች የምናይ ከሆነ ያ ዲስትራክሽን ሀሳባችን እንዲበታተን ያደርጋል። አይ ቲንክ አሁን ላይ እንኳን ትምህርት ቤት እንደዛ አይነት ነገር ይዞ መሄድ አይቻልም፣ ግን በምናጠና ጊዜ ለዛ እሱ በራሱ ዲስትራክሽን ነው። የተለያዩ ጎጂ የሆኑ ኮንቴንቶች ለምሳሌ ከእውነት የራቁ ሀሰተኛ መረጃዎች ሊሆኑ ይችላሉ። ከሞራል ያፈነገጡ የተለያዩ ቪዲዮዎች እነሱን መመልከት ከሞራልም ስፒሪቹዋሊ ሞራሊ ተቀባይነት የሌላቸው መጥፎ የሆኑ የቪዲዮ ኮንቴንቶችን መመልከት፣ ይሄ መጠንቀቅ ይኖርብናል ማለት ነው። ከነዚህ አይነት ነገር that is the reason ethical codes of digital technology have been developed as guiding principle of use of technologies, responsibility, accuracy, privacy, confidentiality, truthfulness, extra blah blah። በአጠቃላይ ቴክኖሎጂ በራሱ መጥፎ አይደለም፣ አጠቃቀሙ ነው። ምክንያቱም ግንብ ምንድን ነው የሚባለው ብሌም ቱል ምርጫችንን ነው ብሌም ማድረግ ያለብን ማለት ነው። ቴክኖሎጂውን ሳይሆን ምርጫችን ራሳችንን ምንድን ነው blame the tool, blame the choice ማለት ምርጫችንን ነው ብሌም ማድረግ ያለብን እንጂ ቱሎች ልክ እንደ ምላጭ ናቸው። ምላጭ ለጥሩ አገልግሎትም አለው፣ እንደዛም መጥፎ ነገር አለው። ወይ እሳትንም ብንወስድ እሳት ምግብ እናበስልበታለን፣ በዛው ልክ ደግሞ እሳት ደግሞ ጎጂም ነው። እሳት ብዙ ነገር ያቃጥላል። እንደዛ ነው ማለት ነው። እዛ ነው don't blame the tool, blame the choice። የራሳችን ነው ኃላፊነት። ሪስፖንሲቢሊቲ እንወስዳለን። እዚህ ጋር አሁን የተጠቀሱ ስፔሻሊ ሰዎች በተለያዩ ሁኔታዎች ተማሪዎችም ቴክኖሎጂን አላግባብ ልንጠቀም እንችላለን። ያ እንዳይሆን የስነ ምግባር እንትኖች ያስፈልጋሉ ማለት ነው። ፕሪንሲፕሎች፣ ጋይዲንግ ፕሪንሲፕሎች ያስፈልጉናል። እነዚህ ደንቦች ወይም ፕሪንሲፕሎች በትክክለኛ መንገድ እንዴት ቴክኖሎጂዎችን መጠቀም እንዳለብን እንደ ሞራል ኮምፓስ ሆነው ያገለግሉናል ማለት ነው። የመጀመሪያው ሪስፖንሲቢሊቲ ነው። ኢንተርኔትን ኦንላይን ሁኔታዎች ላይ ስንሆን ለምናደርጋቸው ማንኛውም ነገር እኛ ነው ተጠያቂ፣ ይህም ነው ኃላፊነት። we are in charge of what we do ኦንላይን ላይ ማለት ነው፣ ወይም ኢንተርኔት ላይ ለምናደርገው ለእያንዳንዱ ነገር ኃላፊነት እንወስዳለን። ቅድም እንዳልኳቸው don't blame the tool, blame the choice የሚባል በፖፑላር አባባል ነው በአሁኑ ሰዓት። በተለይም ከዲጂታል ወርልድ ጋር ምርጫችን ማየት ያለብን ጥሩ ነገሮችን ኮንቴንት፣ ለምሳሌ እንዲህ አይነት ትምህርታዊ ቪዲዮዎችን መመልከት ትችላላችሁ። ፐርሰናል ዴቨሎፕመንት ላይ መጽሐፎች አሉ፣
ቡክ ሪቪዎች፣ ቡኮች፣ የተለያዩ ሰዎች የህይወት ታሪካቸውን ልምዶቻቸውን የሚያካፍሉባቸው ኮንቴንቶች አሉ። በዛው ልክ ደግሞ ኔጌቲቭ ነገሮች ይኖራሉ። ያንን መለየት ያስፈልጋል። ሌላው አኩሬሲ ሪስፖንሲቢሊቲ አኩሬሲ ምንድነው? አኩሬሲ ትክክለኛነት የምንናገረው ወይም ሼር የምናደርጋቸውን መረጃው እውነት መሆናቸውን ሁልጊዜም ማረጋገጥ፣ ከፌክ ኒውሶች መራቅ ያስፈልጋል። ፕራይቬሲ ለራሳችን የሆኑ የግል ሚስጥሮቻችንን አክብረን ያለ ፍቃድ ደግሞ የሌሎችን ፕራይቬሲ ወይም ፎቶ ሊሆን ይችላል ቪዲዮ ምናምን በሶሻል ሚዲያም ላይ ማጋራት አያስፈልግም ያለ ሰው ፍቃድ። ኮንፊደንሻሊቲ ምስጢር ጠባቂነት ነው። ይሄ ከስነ ምግባር መርሆች ናቸው። እነዚህ የስነ ምግባር መርሆች ናቸው። ግን ለስፔሻሊ ፓርቲኩላርሊ ደግሞ ከቴክኖሎጂ ጋር በደንብ የሚሄዱ ናቸው። አንድ ሰው ኮንፊደንሻሊቲ ስንል አንድ ሰው በኢንተርኔት ውስጥ የሆነ ሴክሬት ወይም ሚስጥር እኛን አምነው ከነገረን ያ ሚስጥር ልንጠብቅለት ይገባል ማለት ነው። ሌላው ትሩዝፉልነስ ነው። እውነተኛነት በዲጂታል ወርልድ ውስጥ ሁልጊዜም እውነተኛና ትረስት ወይም ታማኝ መሆን ይኖርብናል ማለት ነው። ቅድም እንዳልኳችሁ ነው። በአጠቃላይ ዲጂታል ቴክኖሎጂ እንደ እሳት ነው። እንደ እሳት ምግብ እንደሚያበስል ማብሰል እንችላለን። እሳት ደግሞ ቤት ሊያቃጥል ብዙ ንብረትም ሊያወድም ይችላል ማለት ነው። ቴክኖሎጂን በስነ ምግባር ኢቲካል በተሞላ ኃላፊነት በተሞላ መልኩ መጠቀም አገራችንንም ከኛም አልፎ ሀገራችንንም ለማሳደግ ይጠቅመናል ማለት ነው። እነዚህ ግሎሳሪዎች አሉ ከሳይበር ሴኩሪቲ እያንዳንዱን ነገር ዲፊኒሽናቸውን በደንብ አጥኑ። ቀጥሎ ዩኒት ሪቪው ኤክሰርሳይሶችን ነው የምንሰራው። በዚህ ፓርት ደግሞ የዩኒት ሪቪው ኤክሰርሳይሶችን አብረን እንሰራለን። ፓርት 1 ራይት true if the statement is correct, write false if the statement is incorrect ይለናል። number 1 digital technology has always positive impact። ሁልጊዜም ዲጂታል ቴክኖሎጂዎች ፖዚቲቭ ኢምፓክት ኦን ሶሺዮ ኢኮኖሚክ ዴቨሎፕመንት ኦፍ ካንትሪስ ነው የሚለን። ሁልጊዜም የዲጂታል ቴክኖሎጂዎች ፖዚቲቭ ኢምፓክት ወይም አዎንታዊ ተጽዕኖ ብቻ ናቸው በሶሺዮ ማህበራዊ ኢኮኖሚ እድገት በአንድ ሀገር ውስጥ ፖዚቲቭ ኢምፓክት ብቻ ነው ያለው ነው የሚለን። ይሄ ኦብቪየስሊ ፎልስ ነው የሚሆነው። ቢካዝ ቅድም ብለናል it has both positive and negative impact ተጽዕኖ ሊኖረው ይችላል። ፖዚቲቭ ላይ ቅድም ያነሳናቸው ስራዎችን ከመፍጠር ንግድን ከማሳለጥ ብዙ ጥቅሞችን አንስተናል። ኦንላይን ለርኒንጎችን ምናምን በተጨማሪም ደግሞ ኔጌቲቮችን አንስተን ለምሳሌ ኢፍታዊነት ኢኒኳሊቲን ከኢኮኖሚ ሶሺዮ ኢኮኖሚክ አክቲቪቲ ላይ ኢኒኳሊቲን ከመፍጠር አንፃር ሀብታምና ድሃ ላይ ያለውን ጋፕ ከማስፋት አንፃር ከሴኩሪቲ ምናምን ጋር የሚያነሳናቸው ነገሮች አሉ። በአጠቃላይ otherwise ፖዚቲቭ ኢምፓክት የሚለው ፎልስ ይሆናል ማለት ነው። number 2 the use of digital technology may lead people to uncontrolled and unmanageable emotion ይለናል። ይሄም ትሩ ነው። ከፍተኛ የሆነ በጣም ሱስ አይነት ያለው የአዲክቲቭ የሆነ የቴክኖሎጂ አጠቃቀም ለአእምሮ ጤናችን ሊጎዳ ይችላል። ኢሞሽናችንን አእምሮአችንን ላይ ተጽዕኖ ሊያመጣ ይችላል ማለት ነው። መልሳችን ትሩ ይሆናል። number 3 digital technology has the power to change the nature of human interactions ይለናል። ሶስተኛ ምንድነው መልሳችን? ተማሪዎች ቀደም ብላችሁ እናንተ እኔ ከመስራቴ በፊት እናንተ ለመስራት ሞክሩ። ቪዲዮን ፖዝ እያደረጋችሁ። ሶስተኛ ጥያቄ መልሳችን የሚሆነው ምንድነው? digital technology has the power to change the nature of human interactions. ትሩ ነው።
yes obviously ከፍተኛ ፓወር አለው። ሂውማን ኢንተራክሽንን በከፍተኛ ሁኔታ ከሰዎች ጋር ያለንን ኮኔክሽን ግንኙነት ከሌሎች ጋር ያለን ሪሌሽን በአዎንታዊም በአሉታዊም ተጽዕኖ የማሳደር ትልቅ ፓወር አለው ዲጂታል ቴክኖሎጂ ማለት ነው። ፒፕል ይህም በሰፊው አውርተናል ተወያይተናል። ፒፕል ዊዝ ሃየር ሶሻል ሚዲያ አራተኛ ማለት ነው። ፒፕል ዊዝ ሃየር ሶሻል ሚዲያ ዩዝ አር ሞር likely to feel socially isolated than those who do not use digital media often ይለናል። ብዙ ጊዜ የሚጠቀሙ ሰዎች ኦብሰሲቭ ወይም በጣም አዲክቲቭ በሆነ መንገድ ዲጂታል ቴክኖሎጂዎችን የሚጠቀሙ ሰዎች ሞር ላይክሊ ሶሻሊ አይዞሌትድ የመሆን ነገር አላቸው ከነዛ አልፎ አልፎ ወይም ብዙ ከማይጠቀሙ ሰዎች ይልቅ እነዛ በጣም የመጠቃት እድል አላቸው። እውነት ነው። አምስተኛ ዲጂታል ቴክኖሎጂ may not result in equality between people and states ይላል። አምስተኛም ትሩ ነው። ዲጂታል ቴክኖሎጂዎች ኢንኢኳሊቲን ይፈጥራሉ። ቅድም በተወያየ ምክንያት ማለት ነው። የተወሰኑ ሰዎች ወይም ሀገራት የተሻለ ኢንተርኔት የስማርት ቴክኖሎጂዎች በተለይም ያደጉ ሀብታም ሀገራት የሚባሉ ዴቨሎፕድ ካንትሪዎች የተሻለ አክሰስ ስላላቸው ከነዛ ይልቅ ከድሃዎች ይልቅ የተሻለ አክሰስ ስላለ ኢንኢኳሊቲን ይፈጥራል። አምስተኛም ትሩ አንደኛ ብቻ ፎልስ ይሆናል፣ የተቀሩት ትሩ ናቸው ማለት ነው። ፓርት 2 የምርጫ ፓርት ነው። choose the best answer among the choice given below each questions. Number 1 the act of presenting ideas, words or other intellectual property of other persons as one's own is termed as A plagiarism, B privacy, C cheating, D bullying. The act of presenting ideas, words or other intellectual property of other person as one's own is termed as ምንድነው ያለው? plagiarism አይደል? plagiarism ነው። የአንድን ሰው ንግግር ወይም መረጃ ወይም ኢንፎርሜሽን ቃል ሊሆን ይችላል ወይም ኤኒ ኮፒ የሆነ ሌላ ሰው ስራን እንደራስ አድርጎ ማቅረብ plagiarism እንለዋለን። among the following ሁለተኛ among the following one is not the importance of social media for young citizens ምንድን ያለ not importance የተጠየቅ ነው። ስለዚህ A to access information about what is going on country and around the world. B to facilitate conditions to be socially isolated. C to develop creative and innovative skills. D enable young citizens to engage in collaborative activities. Among the following one is not importance ማለት መልሳችን የሚሆነው B ነው። to facilitate conditions to be socially isolated የሚለው this is not an importance of እንደ ጥሩ ነገር ወይም ሶሻል አይዞሌሽን ኔጌቲቭ ነገር ነው፣ አሉታዊ ነገር ነው። መልሳችን B እና ሌሎች ፖዚቲቭ ናቸው። ኤም ሲም ዲም ላይ ፖዚቲቭ ናቸው። number 3 the appropriate and responsible use of internet, computers and the digital device is termed as A digital citizen, B digital privacy, C digital competence, D digital bullying.
inappropriate and irresponsible use of internet computer ምንድን ነው? answer should be digital citizen በአግባቡ appropriate ወይም ኃላፊነት responsible መልኩ ኢንተርኔት ስንጠቀም ዲጂታል ቱሎችን በምንጠቀም ጊዜ ያ ዲጂታል ሲቲዝን ይባላል ያ ግለሰብ። መልሳችን ኤ ይሆናል። Number 4, the change of human identities from real life to artificial or imaginary life is called. The change of human identities from real life to artificial or imaginary life is called a second-hand living, B, social alienation, C, social dishonesty, D, untruthfulness. The change of human identity from real life to artificial የሆነ ላይፍ ተብሎ ይገለጻል። ወይም ሰከንድ ሃንድ ሊቪንግ። ይሄ ብዙ ጊዜ ሶሻል ሚዲያ ላይ የምናስተውለው ኢንስታግራም ላይ ቲክቶክ ላይ ምናምን ሰዎች የራሳቸው ያልሆነ ሪል ላይፍ ያልሆነውን አይደንቲቲያቸውን ወይም ፌክ አይደንቲቲያቸውን ለሰዎች የሚያሳዩበት የራሳቸው ያልሆነ ፕሮፐርቲያቸውን መኪናዎችን የተለያዩ ላይፍ ስታይሎችን ግን ሪል ላይፍ ያልሆኑ ፌክ የሆኑ ፐርሶናሊቲዎች የሚታይበት ሰከንድ ሃንድ ሊቪንግ እንለዋለን። አንዱም በጣም ሶሻል ሚዲያን አሉታዊ ጎን ተደርጎ የሚታየው ይሄ ነው። ሰከንድ ሃንድ ሊቪንግን ሰዎችን በከፍተኛ ሁኔታ አለማምደዋል። እውነት ያልሆነ ነገር አብዛኛው ቀላል የማይባል ሲግኒፊካንት ቁጥር ሰዎች እንደዚህ አይነት ፐርሶናሊቲን ያሳያሉ። Part 3, write short answer for the following questions. Short answer part ነው የመጀመሪያው discuss the major ethical codes for using digital technology። ቅድም ሰመሪ ላይ ያየናቸው ethical ኮዶች ናቸው for digital technology ያለው ኃላፊነት መውሰድ responsibility፣ accuracy፣ privacy፣ confidentiality ምናምን ያላቸው ማለት ነው። ዲጂታል ቴክኖሎጂዎችን በአግባቡ ስንጠቀም እንደ ጋይድላይን ፕሪንሲፕል የምንጠቀማቸው ናቸው። ሪስፖንሲብል ኃላፊነት ለእያንዳንዱ ኦንላይን ላይ እንደምንለው ነገር ራሳችን ኃላፊነት መውሰድ መቻል አለብን። don't blame the tool ያልነው ማለት ነው። የኛም ምርጫ ነው ብሌም ማድረግ ያለብን። አኪዩሬሲ ኢንፎርሜሽኖች ትክክለኛ መሆናቸውን እውነተኛ መሆናቸውን ፌክ አለመሆናቸውን በደንብ ማረጋገጥ። ፕራይቬሲ የኛንም የሰዎችንም ፕራይቬሲ መጠበቅ። የሰዎችን መረጃ ቪዲዮዎች፣ ፎቶዎች ምናምን ያለነሱ ፍቃድ ሼር አለማድረግ። ኮንፊደንሻሊቲ የነሱን ሴክሬት የሌሎች ሰዎችን ሴክሬት ሶሻል ሚዲያ ላይ ኢንተርኔት ላይ ያሉ ሴክሬቶችን መጠበቅ። ትሩዝፉልነስ ዲጂታል ላይ ኮሚኒኬት በምናደርግ ጊዜ ሁልጊዜ ትሩዝፉልነስ ወይም ታማኝ ኦነስት መሆን ያስፈልጋል ማለት ነው። እነዚህም በዝርዝር እናንተ ትጽፋላችሁ ማለት ነው ከላይ ዩኒት ሰመሪ ላይ። ሁለተኛ how does unethical use of digital technology affect citizens academic achievement? ምን ያህል አንኢቲካል ወይም የስነ ምግባራዊ የዲጂታል አጠቃቀም የዜጎችን ወይም የተማሪዎችን አካዳሚክ አቺቭመንት ምን ያህል ይጎዳል ነው። በብዙ መልኩ ማየት እንችላለን። አካዳሚክ በተለይም በትምህርታችን ውጤት ከመቀነስ ጋር ለምሳሌ ቅድም ያየነው ፕሌጂያሪዝም የራሳችን ያልሆኑ ነገሮችን ማጭበርበር እንደ ራሳችን አድርገን መጠቀም። ፈተና ሰዓት ላይ ስልኮችን ለፈተና ለማጭበርበር ወይም ከስልክ ላይ ለመኮረጅ የሌሎችን ስራ ፕሌጂያሪዝም እንደኛ አድርጎ ማቅረብ። ትምህርታችንን በአግባቡ አለመከታተል፣ እንዳንረዳ የተለያዩ ዲስትራክሽኖች ይኖራሉ። ለምሳሌ በክፍል ውስጥ የተለያዩ ጌሞችን ምናምን ቅድም የተጠቀስናቸው ዲስትራክሽን ሶሻል ሚዲያዎችን ከትምህርታችን ሊያዘናጉን ይችላሉ። እነዚህም በተጨማሪም በጣም በአሁኑ ጊዜ በጣም እንትን እየሆነ የመጣው
እኛን የማስተዋል የክሬቲቪቲያችንን ሚሞሪያችንን የሚቀንስ ነው። እንግዲህ ሁሉንም ነገር ኢንተርኔት ላይ ብቻ ሰርች የምናደርግ ከዛ እየወሰድን ኮፒ ፔስት የምናደርግ ከሆነ እንደ ተማሪ ክሬቲቪቲን፣ ፈጠራን፣ አዳዲስ ነገሮችን ስማርት የሆኑ እሳቤዎችን ከማምጣት አንጻር ሊጎዳን ይችላል ማለት ነው። እነዚህን እናንተም በራሳችሁ ጨምራችሁ መዘርዘር ትችላላችሁ። ሶስተኛው ዋይ ዲጂታል ቴክኖሎጂ ኢምፖርታንት ፎር ሄልዝ ኬር፣ ለጤና በብዙ መልኩ በብዙ ዘርፎች ላይ ዲጂታል ቴክኖሎጂዎች ጥቅም አላቸው። እዚህ የተጠየቅነው ከሄልዝ ኬር ከጤና አንጻር ሊጠቅም ይችላል ነው። በብዙ መልኩ ለሐኪሞች መረጃዎችን በቀላሉ እንዲያገኙ፣ ለምሳሌ አንድ ሰው የሆነ አካባቢ ታሞ ወደ ከፍተኛ ሪፈራል ቢሄድ የዛ ህመምተኛ ሂስትሪው የጤና ታሪኩ ምናምን በዲጂታል መንገድ ለሌሎች ዶክተሮች ትክክለኛ የምርመራ እንትናቸው በፍጥነት ለነሱ እንዲደርስ ይረዳል ማለት ነው። አሁን ኢትዮጵያ በተወሰነ እየተጀመረ ያለ ቴሌሜዲሲን አለ። ምንድነው? ለምሳሌ ከከተማ በጣም ራቅ ያሉ አካባቢዎች ላይ በኢንተርኔት አማካኝነት ህክምና ምክር የማግኘት ባለሙያዎች፣ ለምሳሌ ብዙ ጊዜ ራቅ ያሉ አካባቢዎች ላይ የጤና ባለሙያዎች ወይ ብቃት ያላቸው የጤና ባለሙያዎች እጥረት ያጋጥማል። ያንን ከመቀነስ አንጻር በተለይም በኢትዮጵያ አይነት ገጠር አካባቢዎች ላይ የሚኖሩ ዜጎች ጥሩ እድልን ይፈጥራል እንደዚህ አይነት ፕላትፎርሞች ማለት ነው። የመሳሰሉ ብዙ መዘርዘር ይቻላል። እናንተም በተጨማሪነት መዘርዘር ትችላላችሁ። በአጠቃላይ የዩኒት ሰመሪ እና ሪቪው ጥያቄዎች ይህንን ይመስሉ ነበር። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ፣ ለጓደኞቻችሁም ሼር አድርጉ። ግልጽ ያልሆነላችሁ ነገር ወይም ኮሬክሽን ብላችሁ የምታስቡት ነገር ካለ ኮሜንት ላይ ጻፉልኝ። ኔክስት እንገናኛለን። ባይ ባይ።